የአብዛኞቻችን የህይወት ስቃይ የሚመጣው ራሳችን ስለማንቀበል ነው። ሰውነታችን አንቀበለውም፣ መልካችን አንቀበልም፣ ቤታችን አንቀበልም፣ አኗኗራችን ያለን ገንዘብ አንቀበልም። ብዙዎቻችን ደግሞ ህይወታችን አሁን ባለው መቀበል ድክመት ይመስለናል። እኔ ግን አንድ ነገር ልንገራችሁ፣ አሁን ያለው ህይወቴ ባለመቀበሌ ምክንያት በጣም ብዙ ደስታ አጥቻለሁ፣ ሰላም አጥቻለሁ፣ ራሴን ጠልቻለሁ። ገባችሁ አይደለ? ችግሩ ምንድነው? ብዙዎቻችን ይህ ህይወት ስለምንጠላው እግዚአብሔር አንስቶ ከዚህ ህይወት ወደዛ የምንመኘው ህይወት ቁጭ የሚያደርገን ነው የሚመስለን፣ ግን በተቃራኒው ነው። ለካ እግዚአብሔር እኛን እየጠበቀን ያለው ይህ ህይወታችን እንድናመሰግንና እንድንቀበለው ነው። ምንም ያህል ማለት ነው፣ ምንም ያህል ህይወታችን ውስጥ ችግር ቢበዛም፣ ምንም ያህል የሚያጨናንቀን ነገር ቢበዛም ጥሩን እየለየን ግን ማመስገን አለብን። ምክንያቱም ፎከስ ያደረግነው ህይወታችን ላይ ይባዛል። ብዙዎቻችን ደግሞ ፎከስ የምናደርገው ዲናያል ላይ ነን ያለነው። ገባችሁ? የምንጠላው ነገር ነው ፎከስ የምናደርገው። ያ ለምን ይህ ቤት የኔ ሆነ፣ ለምን ይህ መልክ የኔ ሆነ፣ እግዚአብሔር ለምንድነው የቀጣኸኝ በዚህ ምናምን እያልን ስለምናማረር ሁሌም የምናማረረውን እየተደጋገመ ይመጣብናል ማለት ነው። እስኪ ለመቀበል ሞክሩ። ህይወታችሁ ተቀበሉት እስኪ ያለ ምንም ኤክስኪዩዝ ማለት ነው። ተቀበሉት ሙሉ ለሙሉ። ተቀበላችሁ ማለት ደግሞ ደካማ ናችሁ ወይም እንደዛ ሆናችሁ ትቀራላችሁ ማለት አይደለም። ምንድነው ብዙ ሰዎች አልኮልና ዊድ የሚያጨሱት? ለምንድነው? ምክንያቱም ከዚህ ህይወት ማምለጥ ይፈልጋሉ በተሻላቸው አቅም ማለት ነው። ተቀበሉት ህይወታችሁ። ከዚህ ህይወት አታምልጡ። ይህ ህይወት እግዚአብሔር የሰጣችሁ ህይወት ነው። አመስግኑትና ከዛ በኋላ ታያላችሁ በረከታችሁ የት እንደሚደርስ።